ቢያቅም ወደ ምዕራብ ከምዕራብ በምዕራብና የመሳሰሉትን ነገሮች መግለጽ ላይ ነው የሚቸገረው ማለት ነው። ስለዚህ እነሱ ነገሮች ዛሬ በግልጽ እናያለን። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች ኤፍኤም ነኝ ከተወዳጁ ቻናል ከፍቅረ ማር ቲዩብ። ዛሬ ደግሞ ለየት ባለ ቪዲዮ ተመልሰን ተገናኝተናል ማለት ነው። ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ይህን ቻናል ሰብስክራይብ በማድረግ ተጠቃሚ እንጂ ተጎጂ የምትሆኑበት ምክንያት የለም። ምክንያቱም እኔ በዚህ ቻናል ላይ የምሰራቸው ሁለት ዋና ነገሮች ነው። አንደኛው የቋንቋ ቱቶሪያል ሲሆን ሁለተኛው ደግሞ የጤና ፕሮግራሞች በተለይ ደግሞ የስነ ተዋልዶ ጤና ፕሮግራሞች ነው ማለት ነው። ሁለቱም ለሁሉም ሰው ጠቃሚ የሆኑ ስለሆኑ ይህን ቻናል ሰብስክራይብ በማድረግ ተጠቃሚ ሆኑ ማለት ፈልጋለሁ። ብዙ ጊዜ ከማጠፋ አሁን ዛሬ ወደ አዘጋጀሁላችሁ ቪዲዮ ነው ማልፈው ማለት ነው። ዛሬ ያዘጋጀሁላችሁ ቪዲዮ ደግሞ ለየት ባለ መልኩ ኦሮምኛን በአማርኛ እንደዚሁም ደግሞ በእንግሊዘኛ የሚተረጉም ሆኖ ነገር ግን ብዙ ጊዜ ሶሻል ሚዲያን በመተጠቀሙበት ሰዓት ሚዲያዎችና ሶሻል ሚዲያዎችን ስትጠቀሙ አንደርስታንድ የማድረግ አቅማችሁ ይጨምራል ብዬ ስላሰብኩ the four cardinal points of the compass የምንላቸው እነዚህ አራቱን አቅጣጫዎች ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ብለን የምንላቸውን በኦሮምኛ ምን ይባላሉ እንዴት ልንገልጻቸው እንችላለን የሚለውንና በሱ ስር ደግሞ የቦታዎችን አቅጣጫዎች ቦታዎችን እንዴት እንደምንገልጽ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። የቪዲዮ ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ መስተካከል ያለበትን ነገር ኮሜንት አድርጉ ማለት ነው። ብዙ ጊዜ ሰብስክራይብ አድርጉ የሚል በማንኛውም ዩቲዩብ ቻናል ላይ ስለምትሰሙ ጆሮአችሁ ይለምድና ምንም ነገር ላይመስላችሁ ይችላል። ይህ ቻናል ግን ይለያል። በየትኛውም ቻናል ላይ ብትሄዱ እምብዛም በሶስት ቋንቋ ቱቶሪያል የሚያቀርብላችሁን ሰው አታገኙም። ምክንያቱም በሶስት ቋንቋ በሚሰራበት ሰዓት ሶስቱን ቋንቋ ስታተረጓጉሙ ሶስቱንም ቋንቋ አንደርስታንድ የማድረግ አቅማችሁ ይጨምራል ብዬ ስለማስብ ነው እንደዚህ የማደርገው። ስለዚህ ከምን እንጀምራለን ማለት ነው? ካባ ከሚል እንጀምራለን። ካባ ማለት ከዚህ በፊት የምታውቁት ልትኖሩ ትችላላችሁ። ካላወቃችሁ ደግሞ ካባ ማለት ምን ማለት ነው? ሰሜን ማለት ሰሜን። በእንግሊዘኛው ኢንግሊሽ ምን እንላለን? ኖርዝ የምንለው በእንግሊዘኛ፣ በኦሮምኛ ካባ፣ በአማርኛው ሰሜን ነው ማለት ነው። ለምሳሌ ሸዋ ካባ ብንል ምን እንላለን? ሰሜን ሸዋ ማለት ነው። አሁን እዚህ በቀላሉ የምታውቁት እንዲገባችሁ ስለፈለኩ ነው። ሸዋ ካባ ሰሜን ሸዋ ማለት ነው። ኖርዝ ሸዋ ማለት እንችላለን ማለት ነው። ኖርዝ ሸዋ ለምሳሌ ኖርዝ አሜሪካም ለማለት እንደዚሁ በዚህ ቦታ እያስገባችሁ መጠቀም ነው። ኖርዝ አሜሪካ ማለት ብንፈልግ ለምሳሌ አሜሪካ ካባ እንላለን ማለት ነው። ሁለተኛውን ደግሞ ስንመለከት ኪባ ምንጊዜም ቢሆን ለምሳሌ ይሄውን ካርታን ያያችሁ እንደምትተረጉሙት ውሰዱት በቀላሉ አንደርስታንድ እንደምታረጉት ማለት ነው። ልክ ምንጊዜም ቢሆን ካርታን በመናነብበት ሰዓት ወደ ሰሜን ፊታችንን መልሰን ነው የምናየው አይደለም? ወደ ሰሜን ፊታችንን መልሰን በመናይበት ሰዓት ወደ ጭንቅላታችን ወይም ደግሞ ወደ ፊታችን ብዙ ጊዜ የሚሆነው ሰሜን ነው። ወደ ቀኝ በኩል የሚሆነው አድርገን የምናስበው ምስራቅን ነው። ወደ ግራ በኩል ደግሞ ምዕራብ ሲሆን ወደ ግራችን ደግሞ የሚሆነው ደቡብ ይሆናል ማለት ነው። በዚያ መልኩ አንደርስታንድ ማድረግ ይኖርባቸዋል ማለት ነው። አሁን ኪባ የሚለውን እንዴ ኪባ ማለት ደቡብ ማለት ደቡብ። ልክ ካርታ እያነበባችሁ እንዳላችሁ አስቡ። ሳውዝ ማለት ሳውዝ። ለምሳሌ ሳውዝ አሜሪካ ብለን ብንል አሜሪካ ኪባ እንላለን ማለት ነው። አሜሪካ ኪባ፣ ደቡብ አሜሪካ እንላለን ማለት ነው። ደቡብ አሜሪካ። ሌላው እዚህ ጋር በሶስተኛነት ደግሞ የምናየው ምንድነው? ባሃ ወይም ባሃ ቢፍቱ እንላለን። አንድ ነገር ልንገራችሁ። ለምሳሌ አሁን ምስራቅ እንላለን። ምስራቅ በምንልበት ሰዓት ምስራቅን በተለያየ መልኩ እንገልጻለን። ምስራቅን ብቻ ሳይሆን የምንለው ምስራቅን ለመግለጽ የምንጠቀመው ሌሎች አጠቃቀሞች አሉ። ለምሳሌ የፀሐይ መውጫ ምናምን እንላለን አይደለም? ቢፍቱ ማለት እዚህ ጋር ጀምበር ወይም ደግሞ ፀሐይ ማለት ጀምበር ወይም ፀሐይ ማለት ነው። ስለዚህ ባሃ ቢፍቱ ማለት ምን ማለት ነው? የኦሮምኛው ማመጣጥ ወይም ደግሞ የኦሮምኛው ግንኙነቱን የቃሉን ግንኙነት ስትረዱ እዚህ ጋር ግልጽ ይሆንላችኋል ማለት ነው። ባሃ ቢፍቱ የሚለውም ልክ እንደ አማርኛው የፀሐይ መውጫ ማለት ወይም ደግሞ የጀምበር መውጫ። በሁ ማለት መውጣት ማለት በሁ መውጣት ማለት ሲሆን ባሃ ቢፍቱ ማለት ደግሞ የፀሐይ መውጫ ወይም ደግሞ የጀምበር መውጫ ማለት ነው። ቢፍቱ ማለት ጀምበር ወይም ፀሐይ ነው። የሰው ስምም ይሆናል። ለምሳሌ ቢፍቱ የሚባሉ የሴት ስም ሰምታችሁ ታውቃላችሁ። ቢፍቱ ማለት በአማርኛው ቀጥታ ፀሐይ እንደምንለው ወይም ደግሞ ጀምበር እንደምንለው ነው ማለት ነው።
ስለዚህ ኢስት የምንለው በእንግሊዘኛው ኢስት እንለዋለን። ምስራቅ ሐረርጌ ብንል አሁን ለምሳሌ ምስራቅ ሐረርጌ ብንል ምንድነው የምንለው ማለት ነው? ሐረርጌ ባሃ እንላለን ማለት ነው። ሐረርጌ ባሃ እንላለን ወይም ደግሞ ኢስት ሐረርጌ ሌሎችም እንደዚህ የምታውቋቸው በዚህ ቦታ ያስገባችሁ መጠቀም ትችላላችሁ። ለምሳሌ ወለጋ ባሃ ብንል ምስራቅ ወለጋ ይሆናል ማለት ነው። ሌላው አራተኛው ምንድነው? ኢሃ ወይም ደግሞ ሊጣ ወይም ደግሞ እንደዚሁ ቅድም እንዳልኳችሁ ሊጣ ቢፍቱ እንላለን። ሊጣ ቢፍቱ እዚህ ጋር ኢሃ ማለት ወይም ደግሞ ሊጣ ማለት ተመሳሳይ ናቸው። ተመሳሳይ በአማርኛው አንድ የራሱን የቻለ ስም አለው። እሱ ምን እንለዋለን? ምዕራብ እንላለን። ምዕራብ። ሌላው ደግሞ እንደዚሁ ምዕራብ ከማለት በተጨማሪ ወደ ጀንበር መጥለቂያ ወይም ደግሞ ወደ ፀሐይ መግቢያ እንላለን። ስለዚህ በኦሮምኛው ሊጣ ቢፍቱ ማለት የጀንበር መግቢያ ወይም ደግሞ የፀሐይ መግቢያ ማለት ነው። እንዲሁም ደግሞ ሊጡ ማለት ለምሳሌ ሊጡ ማለት ትክክለኛ ትርጉም መግባት ማለት ነው። ሊጡ ገሉ እንዲሁም ደግሞ ሴኑ እንላለን አይደለም? ለምሳሌ አንድ ሰው በር ሲያንኳኳ ለምሳሌ ኦሊጣ ይባላል። ኦሊጣ፣ ኦልገላ ወይም ደግሞ ኦልገሊ፣ ኦልሴኒ ይሏቸዋል። ኦልሴኒ ማለት ግባ ወይም ደግሞ ግቢ ማለት ነው። በአማርኛው ምን ይባላል? ግባ ከማለት በተጨማሪ ዝለቅ ወይም ደግሞ ዝለቁም የሚል አማርኛ ይጠቀማሉ። ስለዚህ አንድ ሰው ከውጭ በሚያንኳኳበት ሰዓት ወደ ውስጥ ግባ፣ ዝለቅ ለማለት ይጠቀሙበታል ማለት ነው። ኦሊጢ ማለት ግባ ማለት ነው ወይም ደግሞ ግቢ ማለት ነው። ኦሊጣ፣ ኦልሴና፣ ኦልገላ እነዚህ ገሉ፣ ሴኑ፣ ሊጡ አንዳንድ ቦታ ላይ የቃላቶቹ መመቸት አለመመቸት ካልሆነ በስተቀር የትርጉም ልዩነት ብዙም ብዛም የላቸውም። ስለዚህ ሊጡ ማለት መግባት ማለት ስለሆነ ይሄ ደግሞ የፀሐይ መግቢያ የሚለውን ነገር ስለምንጠቀምበት የፀሐይ መግቢያ ወይም ደግሞ በአማርኛው ትክክለኛ ራሱን የቻለ ስም ስላለው ምዕራብ የሚለውን እንጠቀማለን ማለት ነው። ግን የስሙ ተያያዥነቱ ይሄን ይመስላል ማለት ነው። ኢሃ ማለትና ሊጣ ማለት ሁለቱም ተመሳሳይ ናቸው ማለት ነው። እስኪ አንድ ብሬንስቶርሚንግ ልስጣችሁ አሁን ይሄን አንደርስታንድ ለማድረግ በደቡብ ምዕራብ ሸዋ ዞን በሉ እስኪ። ለምሳሌ ይሄን ቦታ ልታውቁትም ላታውቁትም ትችላላችሁ። በደቡብ ምዕራብ ሸዋ ዞን ለማለት በኦሮምኛው ምንድነው? ምክንያቱም ለራሳችሁም በቀላሉ አንደርስታንድ እንድታደርጉት መጀመሪያ ራሳችሁን ፈትሻችሁን ትብትሉ ቀላል ይሆናል ማለት ነው። ከሞከራችሁ እሺ ጎዲነ ሸዋ ኪባሊጣ ነው። ጎዲነ ሸዋ ኪባሊጣ በእንግሊዘኛው ምን እንላለን? ሳውዝ ዌስት ሸዋ ዞን። ሳውዝ ዌስት ሸዋ ዞን። ሸዋ የሚለው አይቀየርም። ስም ስለሆነ ብዙ ጊዜ ስሞች አይተረጉሙም ማለት ነው። እንዳለ ነው የምንወስዳቸው። ዞን የሚለው በባለፈው ቪዲዮ ሰርቻለሁ። እንደዚህ ለምሳሌ ቀበሌ፣ ወረዳ፣ ዞን፣ ሀገር ምናምን የመሳሰሉትን ቃላቶች ወይም ደግሞ ስሞች በኦሮምኛ እንዴት እንላለን በእንግሊዘኛ እንዴት እንላለን የሚለውን አንድ ቪዲዮ ስለሰራው ከታች ዲስክሪፕሽን ቦክስ ላይ ሊንኩ ስላለላችሁ የብዙ ቪዲዮዎች ሊንካቸው አለ። እሱ ውስጥ እየገባችሁ የምትፈልጉትን ማየት ትችላላችሁ ማለት ነው። ስለዚህ ጎዲና ማለት ዞን ማለት ነው። ጎዲና ዞን ነው። ያው ኪባሊጣ ስንል ደግሞ ደቡብ ምዕራብ ይሆናል ማለት ነው። ኪባሊጣ ስንል ደቡብ ምዕራብ ይሆናል ማለት ነው። ምዕራብ ሸዋ እንደዚሁም ደግሞ ምዕራብ ሸዋ ማለት የምንፈልግ ምን እንላለን? ሸዋሊጣ እንላለን ማለት ነው። ሸዋሊጣ ምዕራብ ሸዋ ማለት ነው። ዌስት ሸዋ በእንግሊዘኛው ዌስት ሸዋ። እነዚህ እንደምሳሌ ናቸው። የፈለጋችሁን ቦታ በውጭ ሀገርም በሀገር ውስጥም ያሉ ቦታዎችን እየጨመራችሁን ስትሉ የበለጠ አንደርስታንድ ታደርጉታላችሁ ማለት ነው። እንደዚሁም ደግሞ ሌሎችን እስኪ እንይ። ካባ ባሃ ብንላው ለምሳሌ ካባ ባሃ ማለት ምን ማለት ነው? ሰሜን ምስራቅ ማለት ካባ ባሃ። ብዙ ምን ጊዜም ቢሆን መጀመሪያ የምናመጣው የሰሜኑንና የደቡቡን ነው። ለምሳሌ ሰሜን ምስራቅ እንጂ ምስራቅ ሰሜን አይደለም። ወይም ደግሞ ደቡብ ምስራቅ ነው እንጂ ምስራቅ ደቡብ አይደለም። መጀመሪያ የምናመጣው ደቡብን ወይም ደግሞ ሰሜንን ይሆናል ማለት ነው። ስለዚህ ካባ ባሃ በኦሮምኛውም ተመሳሳይ ነው። ካባ ባሃ ማለት ሰሜን ምስራቅ፣ ኖርዝ ኢስት ማለት ነው። ሌላ ደግሞ እንደዚሁ ካባሊጣ እንበልስ። ካባሊጣ ሰሜን ምዕራብ፣ ካባ ሊጣ ሰሜን ምዕራብ ማለት ሲሆን ኖርዝ ዌስት ማለት ኖርዝ ዌስት። ኪባ ባሃ ደቡብ ምስራቅ ማለት ደቡብ ምስራቅ። ሳውዝ ኢስት። ኪባሊጣ ደቡብ ምዕራብ ማለት ሲሆን ሳውዝ ዌስት ይሆናል። ሳውዝ ዌስት
ስለዚህ ሳውዝ ዌስት አፍሪካ፣ ሳውዝ ዌስት አሜሪካ ምናምን ያላችሁ በመተጠቀሙበት ሰዓት እንደዚህ ያስገባችሁ ለመጠቀም ነው ማለት ነው። ሌላ ደግሞ ምሳሌ እንደዚሁ ስንመለከት ኖርዝ ኮሪያ በሉ። ለምሳሌ ኖርዝ ኮሪያ በጣም ብዙ ጊዜ በዜና ላይ በመናም ላይ በሶሻል ሚዲያ ላይ ተሰማላችሁ ይሄን ኖርዝ ኮሪያ የሚል ማለት ነው። ኖርዝ ኮሪያ ኮሪያ ካባ ሰሜን ኮሪያ ማለት ነው። ሳውዝ አፍሪካ ሳውዝ አፍሪካ አፍሪካ ኪባ ማለት አፍሪካ ኪባ ደቡብ አፍሪካ አያችሁ አፍሪካ ኪባ ማለት በኦሮሚኛ ምን ጊዜም ይሄን ቃል እየሰማችሁት ሊሆን ይችላል። ሳውዝ አፍሪካ ወይም ደግሞ ደቡብ አፍሪካ ነው ማለት ነው። እንደዚሁ ሌሎችንም እያስገባችሁ በዚህ ቦታ መጠቀም ትችላላችሁ። አሁን እነዚህን በመንጠቀምበት ሰዓት ካባ ማለት ሰሜን መሆኑን እንደዚሁም ደግሞ ኪባ ደቡብ መሆኑን ሊጣ ምዕራብ ባሃ ምስራቅ መሆኑን ብዙ ሰው ያውቃል። ነገር ግን አሁን ወደ ምስራቅ በምስራቅ በኩል በምስራቅ ከምስራቅ የሚሉ ነገሮችን ደግሞ እንዴት አንደርስታንድ ማድረግ እንደምትችሉ እዚህ ላይ ላሳያችሁ። በሰሜን ለማለት ምንድነው የምንለው? በሰሜን ለማለት ካባን እንላለን። ቀጥታ ምንድነው የምትጨምሩት? ኤንም ትጨምራላችሁ። ኤንም ብቻ ትጨምራላችሁ። ን የምትለውን ትጨምሩና ካባ በሚለው ላይ ካባን ትላላችሁ ማለት ነው። ካባን ወይም ደግሞ ካባዳንም ይባላል። እሱ ምንድነው ካባን ማለት ሲምፕሊ ካባን ካላችሁ በሰሜን ማለት ነው። በሰሜን ወደ ሰሜን ስትሉ ደግሞ ገረካባ ትላላችሁ። ገረ የሚለው መጨመር ትችላላችሁ። ወደ ሰሜን ገረካባ። ከሰሜን ለማለት ስትፈልጉ ደግሞ ካባራ ራ የምትል እንትን ከዚህ በፊት ቪዲዮዎችን ሰርቻለሁ። ለምሳሌ ከየት ወዴት ለማለት ብንፈልግ ኤሳራ ገረ ኤሳቲ ከዚህ በፊት የሰራኋቸው ቪዲዮዎች በሙሉ ሊንካቸው ዲስክሪፕሽን ቦክስ ላይ ስላለ እንደዚህ አይነት አጠቃቀሞችን የሚገልጽ አንድ ቪዲዮ አለ፣ መጠቀም ትችላላችሁ። እሱም ማየት በደንብ ሙሉም ማየት ትችላላችሁ። በጣም አሪፍ ቪዲዮ ነው። ስለዚህ ካባራ ማለት ከሰሜን ማለት ነው። ከሰሜን ሌላው ደግሞ በደቡብ ማለት ብንፈልግስ በደቡብ እንደዚሁ ኪባን እንላለን ማለት ነው። ኪባን በእንደዚያ ባልኳችሁ መሰረት ኪባራ ገረኪባ ኪባን እያለን እንጠቀማለን ማለት ነው። እንደዚሁ በተመሳሳይ ሌላው ደግሞ እንደዚሁ እንዲሁም ደግሞ በምዕራብ ማለት በምንፈልግበት ሰዓት ምን እንላለን? ዲሃን እንላለን ማለት ነው። ሊጣ ማለትና ዲሃ ማለት ተመሳሳይ ነው ብያቸዋል። ወለጋ ዲሃ ብንል ለምሳሌ ምዕራብ ወለጋ ማለት ነው። ወለጋ ሊጣ ማለትም ምዕራብ ወለጋ ማለት ነው። ሊጣ ማለትና ዲሃ ማለት ተመሳሳይ ናቸው። ስለዚህ ሊጣን ወይም ደግሞ ዲሃን ማለት እንችላለን ማለት ነው በምዕራብ ለማለት። እንደዚሁም በምስራቅ ለማለትም እንደዚሁ በሃን እንላለን ማለት ነው። በሃን የተለያዩ ምሳሌዎች እንደዚህ መስጠት ትችላላችሁ። ግን የምትለዋን ለመጠቀም ይችን ኤን የምትለዋን ብቻ ማስገባት ትችላላችሁ ማለት ነው። ወደ የሚለውን ደግሞ ለመጠቀም ገረ የሚለው መጠቀም ትችላላችሁ ማለት ነው። እንደነዚህ አይነት አያያዦችን ደግሞ በቀጣይ ቪዲዮዎች ሰፋ እያደረግን ስለምንሰራ እናንተ ብቻ የራሳችሁን አስተዋጽኦ ቻናላችን እንዲያድግ ላይክ በማድረግና ሌሎችም እንዲደርስ ሸር በማድረግ እንደዚሁም ደግሞ ኮሜንት ላይ በመጻፍ ቻናሉን ለማሳደግ ተሞክሩ። በጣም ብዙ ነገሮችን በተለያየ መልኩ እንሰራለን ማለት ነው። ለዛሬ አዘጋጅቼ ያመጣሁላችሁ ቪዲዮ ባጭሩ ይሄንን ይመስል ነበረ። ቪዲዮ ገባብዱ ከነከሰቲ የሮ ደቂቃ ደማ እንጫለ ከሰቲ ዋን ባያካ አርገተና ዲንቀባ namoonni chaanaalii kootiif haaraa taatan chaanaalii koo subscribe gochuun waan dagatamu miti. Galatooma.